በሁሉም ወገን መስማማት የተመረጥክ ስለሆነ በርቶልሃል ብርሃን ሰጥቶል አይን ተገልጧል ይለዋል ወይ ጉድ እንደዛ ብሎ ይሸኛል እሱ እዛው ዳፍንታም ሆኖ ቁጭ ባይሆን ታዲያ ጌታቸው ረዳ ይሰራው ሰት መልሶ ይሰራል ስለዚህ እኔና አህመድ የፈለገ ነገር ብንጣላ አሁንም እንኳን እንስማማ ወደፊትም እንስማማ መከምሰል ይንሳክ እንደሰፋል ሚለው ግን ሁለታችንን በአንድ ግና በአንድ ጥላ ስር ምንዳኝነ ነው አንድ ሀገር ውስጥ ካለን ድረስ ኮምፒቲሽናችን ይቀጥላል ፉክክራችን ይቀጥላል ግን አሁንም በህግ እንዳኛለን ብለን ነው የምናስበው ታደሰ ወረደ የሚቀጥል ይመስለኛል ባይቀጥልም ችግር ያለው አይመስለኝም የመንግስት አቅጣጫ ግን ከናንተ ጋር አተካራ መግጠምና ጉንጫ አልፋ ክርክር ማድረግ አሰልቺ ስለሆነ ከናንተ ጋር አፍስካፈት አንወርም ብሏል ሻቢያዎች ናቸው ቸና ሐሳብ የሚፈልጓት የሚያራግቧት እሺ ልክ ኢትዮጵያ ውስጥ አመጽ ተነስቶ ጥያቄ ተነስቶ እና አህመድን ጀበል አራግቦት ለዶክተር አብይ ቀጥተኛ ደብዳቤ ስለጻፉ መንግስት ምላሽ